የምትሉት ነገር በጣም ነው ውድ ሃይላንድ ሰዎች ድጋሚ ልገናኝ ሰው ያለው ድጋሚ እና አይ ላቭ ዩ እንዳለው ተናፍቀናል። ኬቢ ማን ነው ወዳለው ያለ ሁለታችን ነው አይደለም ኬቢ ነው አሁን ያለዳ ነኝ እሺ ያው ሳማክረው እንደራሱ ችግር አይቶ መፍትሄ የሚሰጠኝ በጣም ወደው ወንድሜ ነው እና መሄዱ ደግሞ የተሻለ ህይወት ነው ለሱ። ማንንም ሰው ለሚወደው ሰው የተሻለ ነገር ሲያገኝ አይጠላም። ስለዚህ ይቅና፣ በይርክበት እግዚአብሔር ይከተል። መጀመሪያ ስናገር ወላይ ደብሮኛል፣ በጣም ውሸት መስሎኛል። ግን ያው በቃ ምንም ማድረግ አንችልም። ግን ወላይ ባወቁ ጊዜ በግጭ ምክንያት የተዋወቁ ትዝል ይኮነ የላይብረሪ ለት ማለት ነው። እንደዚህ አልመሰልከኝም። አባኔ በኩል አንተ ዞር ወደ እዛ አታስፈልግም አንተ እና ወላይ የተዋወቅለት ማለት የሆነ ጉረኛ ሰው መስለኝ ነበር። አራሽም መጀመሪያ ቀኔም እንደዛ ነበር መጀመሪያ ሳይሆን መሰልከኝ። ልክ ላይብረሪ ውስጥ መልክ ሲሰራ ይልሽ ደሞ መልክ የሚሰራው ነበር። ልክ ግን በቃ ስናወራ ምናምን ደስ ብሎኛል እና ደስ የምትል ሰው ነው። ወላይ በጣም ጥሩ ሰው ነው። ክፋት ምናምን የለብም ማለት ቅን ነው የምታስበው ሁሉ ነገር። የሆነ የምነግራችሁ ሰርፕራይዝ አለ። እኔ አይደለም አንተ ነው የምትከፍለው እና እሺ ጋር ያን ሰርፕራይዝ አሁን ዝጋው። ኤፕሪል ዘ ፉል ሌላ ያልነገርኳችሁ ማለት ነው። ስበረው ዛሬ ምንድን ነው? ኤፕሪል 1 በፈረንጆች ኤፕሪል ዘ ፉል ዲስ ኦል ዋዝ ፎልስ አይደለም ኤፕሪል ዘ ፉል አራሳክስ እግዚአብሔር ነው ውሸት የለም። ማርያምን እግዚአብሔር ሰው ማን መጣለ? አያንም አትሄድም እና ያቦዬ እዚህ እካከን ስታክ ዘላለ ማለት የምንም ጣለ አትታከስ ታርጋ ሴፍ ላይት ብለን ሰርፕራይዝ እናርገው። 10 ሺህ ብር እንትን ተበድሬ እኔ ማርያም ታደርጊ ያልኳት ነበር። ያፈቅርሃለን ያልነው ከስለናል እና አንድ በጣም ነው እንጠላ እናንተ ለንስ አረጊ ሌላ ላይ ሚስው ካውኑ እኔ ራስ ማጂ ብራዘር እንዴት ነሽ? አዩ ተቃጣ ወላሂ ተነስቶ ላንተ በመሄድ ደስ ብሎኛል። ሁላችንም ባያስ እኔ ደስ ብሎኛል በጣም ግን ያው ከፍቶኛል ትንሽ ስላጣው እና ብቸኝነት ተሰምቶኛል። እናቴ ትንሽ በጣም ደስ ብሎኛል። በመሄድህ ደስ ይላል። ግን የዛሬ አመት እንገናኛለን ብዬ አስባለሁ። ሙር ሁላችንም ሰብሰብ ብለን ኢጣሊን እንዘረየራታለን። ኢጣሊን ደግሞ ሰላም ትይልናለች ብራዘር። ያሳይ ቴንክ ዩ ማን ማታ 5 ሰዓት የምትሄድ ከሆነ ቀኑን ሙሉ ልናገኝ ቀኑን ሙሉ ቤት አንበስሎኛል። ኩበቱ ምናምን ሲናፍቅ እኔ እመጣለሁ እንደ ሀሳብ ይሄ ግን አያሳዝንም? በስመ አብ አሪፍ ነው ሳይሆን ሸኞት ይሄድ በቃ እና እኔ ሚስተር ልንገርሽ እንኳንም ሄድክልን ኬብሻ ሄድክልን ተገላገልን ሚስተር ነው እሺ እንዳናገር አውቀን ነው እንጂ እንድትሄድ ፈልገን ነበር እና ኬብሻ ሳያስቆልኝ እዚህ አስርቦ አይ በጣም ደብሮናል በመሄድ ግን እሺ የኢትዮጵያ ብስኩት ነው ዲስ ኢዝ ሞያ ስማ ልትሄድ በመሆኑ ደብሮናል በእውነት ሞያ የመጨረሻ ጊዜ ነው ብላ በደንብ ጣሊያን የሚሄደው ልጅ ነው በእናትህ ምን ትሰራለህ አሁን ጣሊያን ሄደህ ባይዘው ይለዛ ትላለች እድሉ ባገኛለሁ በጣም ነው የምትሉት ምን ስማ እሷ ልጋብዝ አስባ ነበር ግን ብር የላትም እኔም እንደዛው አንቺ ደግሞ አሁን እሺ ኬቢ ራሱ ምን ተሰማ በመሄድ እስኪ የሆነ ነገር በል ስለኛ ጓደኝነት እሺ ታቆደ ምን ሆነ ደግሞ በስርዓት ቅረጸኝ እሺ ቀኛን ፍቅር የምታስይዙ ጀማ ናችሁ እኮ አየሻ በሻንጣ አይዞሽ ወለዚያ ዙራን በሻንጣ ኬቢማ አልኩሽ በሻንጣ ሳይሆን ተጋብተን ድል ያለ ድግስ ምናምን ተፈጥሮ አቺ ሰበህ እዚህ ያርግላችሁ እስኪ ያርግላችሁ ምን አልኩኝ ኤፍይ እንዳታስቢ ደግሞ የኔ አሜሪካ እኔ ውስጥ
መቼ ነው በቅርቡ እኔ እንደዚህ ሰርፕራይዝ ነው ማለት ነው። እውነት እዚህ አሜሪካን ግቢ ስትወጪ አንበሳ ግቢ ተመልከት ነበረች ማለት በቃ በጣም ትሁት ሰው ነው እና በጣም ምርጥ ጓደኛዬ ነበረ። በጣም ሚስት ጓደኛዬ ነው። በመሄዱ በጣም አዝኛለሁ፣ ግን ለሱ ጥሩ ላይፍ ስለሚመኝለት እንኳን ደስ አለ። በዚህ አጋጣሚ በቃ አለ አይደል በጣም ጥሩ ልጅ ነው። እዚህ ጋር ቀልድን ታውትና እውነቱን ስናወራ አይሰማም። በጣም ጥሩ ልጅ ነው። እንደ ጓደኛ ይመክረናል፣ እንደ ታላቅ ወንድም ሲርበን ይጋብዘናል። ክፋት ምናምን የለብም ማለት ቅን ነው የምታስበው ሁሉም ነገር። አያው እኔ ግን ትንሽ ክፋት አስባለሁ። ወላሂ በጣም ትንሽ አይደለም ብዙ ነው። ምናልባት እንደው ቅን ስለሆንክም ይሆናል ወደ ውጭ ሀገር ወላሂ ቅን ስለሆንክ ነው ማለት በልብ ምንም ክፋት የለም ሰው ላይ እና ያው ሁሉም ነገር ይሳካል። ድጋሚ እንገናኝ ሰው ያለው ድጋሚ እና አይ ላቭ ዩ እንዳሎ እናፍቀናለህ አሁን እናፍቀናለህ እነዚህ ሁለቱ ሴቶች ወደዋል እነዚህ አይወዱህም እኔ ነኝ የምወደው እየተጣሉ ነው እንደ ጨረሰ እኔ ነኝ እወድሃለሁ ኬቢ ማን ነው እወድሃለሁ ያለ ሁለታችን እኔ አይደለም ኬቢ እኔ አሁን ያለዳ እኔ ነኝ እና እዚህ ጋር አንድ ነገር መጨመር ፈልጋለሁ። ስለ ቅንነት ስታወራ ፎሪ በጣም የሰው ፍቅር አለው ጌታን እኔ እንዳየሁት ከሆነ ብዙ ይሄ ላይክ አሁን ለምሳሌ የሰው ፍቅር የምታገኘው ጋር ሲሰጥ ነው። እኔ አሁን ሰው ይወደደኝ ብል እግዚአብሔር ካልፈቀደ አይሆንም። አንተ ግን እግዚአብሔር የሰጠ ጸጋ ነው። ለሰው ልጆች ያለ መልካም ልብ አይቀየርብህ። በየትኛውም ሁኔታ ውስጥ ብትሆን ለሰዎች መልካም መሆን ጥሩ ነገር እንደሚያጋጥም አንተ ምስክር ነህ። እና እኔም አሁን ያወቅኩት መጀመሪያ በሷም ቢሆንም ከዛ ጌችን ያስተዋወቀኝ ያው ኬቢ ለማው ክሬዲቱን ለታችሁ ይሰዱልን። ቆይ አሁን እኔ ቅር ያለኝ ነገር አለ ስለኔ ማውሩስ የስቴና አንተ መቼ ጥሩ እንደምናወራ ታውቃለህ ወይ? ውጭ ሀገር ስትሄድ ወይ ስትሞት በጣም አዝኛለሁ። ሉክ ስሙት ድም ስሸኝ አንጀቴ ችሎ አይደለም ደግሞ ዝም በይ በእናትህ ተከፈተ ሙዚቃው እዚህ ጋር ነው እና የምር ግን ኬቢ የምር ጌታን ዘፈኑን ስማው። ቻው አ ቱቲ ኮም ስታቴ ኮም ቫ እኔ የምላችሁ መቼ ነው ግን እኛ የምንሄደው? በቃ እዚሁ ልናረጅ ነው? እንደዛ አይነት ዱብዳ እንዴት ባንድ ቀን ተነግረናል እንዴ? በጣም የሚያስደነግጥ ነገር ነው። እሱ ለካ ገና ነው የሰማው። እኔ ስትነግረኝ እኔ ደግሞ አሁን ኦልሬዲ ከትንሽ ደቂቃዎች በፊት ነበር የሰማሁት። ብቻ በጣም ነው ደስ ያለኝ መሄድህን ስሰማ እና ደግሞ በቃ በጣም ደስ ብሎኛል። ስሜቱን መግለጽ አልችልም። ብቻ ደስ ይላል። ኧረ እኔ ስቶሪውን እንትን አላልኩም። ከዛ በቃ ስትነግረኝ በቃ ደነገኩኝ። በጣም በቃ የብቸኝነት ስሜት ተሰማኝ። ደነገኩኝ። እናቴ ትሙት ልገልጽልህ አልችልም። በጣም ግን ደስ ብሎኛል። አለሁልሽ ማለት እያጠና ነው። አይ እኔን ጋር ሳይባዝሩ ቡና 900 ሲለኝ አሁን የምናከብረው እንግዲህ መልካም ሁሉ እንዲሳካልን እንላለን። ሌላ ምንም አንልም። አልቀሰናል ግን አይታይም። ጋይስ እስካሁን በጣም እያመኑ ማንም የተጠራጠረ ሰው የለም። ሰው እንዴት አድርገን እንነግራቸዋለን የሚለውን አብረን እና ይሆናል። ፔሳት የምነግራችሁ ሰርፕራይዝ አለ። እኔ አይደለም አንተ ነው የምትከፍለው እና እሺ ጋር ያን ሰርፕራይዝ አሁን ዝጋው። ኤፕሪል ዘ ፉል ልምጣ ከዛ ዝጋው ቪዲዮ ምን እየተካሄደ ነው? ምንድን ነው የተካሄደ ያለው? ምንድን ነው ከይሻሪ ከምር ነው? ማርያም ነው። አዎ ጌታን በል ፕራንክ ተደርጎ እኛ ከዩቱብ መወጣጫ ሆነ። ስልክ የማን ነው? በጣም ነው የምትደብረው። እሺ ሳይሆን አንተ ግን የምርህን ነው ኬቢ? ጌታ ነው። ማርያምን የሁሉ ነገር ውሸት ነው። እስኪ ጌታን በል ማርያምን በእውነት በል ኬቢ ጅን አባት ነፋ ምን አደረገ? ጌታ ቆሻሻ ካተረው እነዚህ ያንከባል
ይሄ ሁሉ ነገር አለ ፍራንክ ነው። ያው ከቅፍ አንገቡ ይወጣን ስታች ኧረ በማርያም አንተ ፓወር ባንክህን አንተ ብላ ንቀለው። ሌላ ያልነገርኳችሁ ነገር ደግሞ ምን አለ መሰላችሁ? ጨርሻለሁ እንዴ ነገር ሌላ ያልነገርኳችሁ ማለት ነው። ስበረው ዛሬ ምንድን ነው? ኤፕሪል 1 በፈረንጆች ኤፕሪል ዘ ፉል ዲስ ኦል ዋዝ ፎልስ አይደለም ኤፕሪል ዘ ፉል እግዚአብሔር ነው ውሸት የለም። ማርያምን ጠላቴ ማለት ነው ፈይሰል ጠላቴ ፈይሰል ነው። አይ ግን አንተ የምሪን ፊል አድርግ። አይሆንም። ማርያም ውሸቴን ነው እግዚአብሔርን እናቴ ትሙት። አንተ እንደዚህ ተደስቼ አንተ የሶቃ ምን አስበህ ነው እንዴ? ምንም ሪአክሽን የለም። ምንም አልመሰለውም። ጀለስ ምንም ማለት ሲጀመር ትችላለህ። ያው አጨብጭቤያለሁ። ትችላለህ። ያገናኛል። ነይ ግቢ በቃ አትረባም። በቃ በጣም ሆድ ብሶኝ ነበር። አዎ አሬ ይመስገን። አይ እኔ እንኳን ደስ ብሎኝ ነበር። የምር ደስ ብሎኛል። በቃ ግን አትሄድም። ማርያምን ውሸት ማለት ደግሞ ታውቃለህ። አይ ብቻ ግን እኔ አሁን ተጫወተብኝ ብቻ። አይ እኔ ግን አይ ስዌር ምንድን ነው ያልከው? እግዚአብሔር ነው ቸክ ነው። አንተ እስካሁን ደርቆ ነበር ይዘው ልመታ ነው ምን ይቀልድ አይ ቶት አስጀመረው ችግር የለም። ከዚህ በኋላ በጣም በቃ ጂኒየስ ነህ፣ ጎበዝ ነህ እና ፈላስፋው እንፈላሰፋለን። ችግር ያደርሰን ችግር የለም። ኤፕሪል ዘ ፉል ትላለህ አባቴ። አይ እኔ እኮ 100% በቃ አምኛለሁ። እኔ ማምኛለሁ። እናቴ ያለው ቪዲዮቹን አጥፋልኝ። እኛ ያንተ ፍራንክ መውጣት ጋበዝኩኝ። ማስመሰል መልክ ቢኖር አንተ ነው እንዴ? ይሄን ሁሉ ሰዓት ሰው ያስመስላል። ይሄን ሁሉ ሰዓት 3 ሰዓት ምን ሆነሽ ነው? እሺ እንትና ማታ ጀምሮ አምና ያረገዘች ኤፕሪል። አሁን ምንድን ነው የደበራችሁ? ፕራንክ ስላደረጋችሁ ወይስ በጣም ደብሮናል። ፍራንክ ደስ አይልም ማለት ቀልድ ደስ አይልም እንዴ? አንተ አስከፍተን ምናምን እኛ እኮ እግዚአብሔር ባተናንቆ ነበር እንዴ? በቃ ወላሂ አዘን ካልሰራ እሺ ምን ልቀጣጣሪ? አይ አንቀጣም። አንተም በእኛ ባይዘው ይልካል ማፎሪ ካሜራውን አሁን እኔ እናቴ ምንድነው የምላት? አብራኝ ልል ብላ በእናትህ ዝም በል። እኔ በጣም ማለት ተደባልቋል የበላሁት ምግብ ራሱ። አሁን ማን ጋብዘናል? ሲጀመር አትጋብዘን ባጋብዘን ይሻል ነበር እንደዚህ እንደምታረግ። በእናትህ እኔ በቃ ከሁሉም ምን ነገር ምን ተሰማሽ? እኔ ኬቢሻ ይምር አልጠበኩም ማለት እንደዚህ አይነት ፕራንክ ወላሂ ፕራንክ አልመሰለኝ ጭራሽ። እኔ አላመንኩሽም። ታባ ምን ታና አለኛ ፓስፖርት መቼ አውጥተህ ነጩ ልክ መሀል ላይ ከተትኩኝ። ፋይናሊ በቃ ፕራንካችን ተሳክቷል። እያቸው ሲንጫጩ ሌላ ሀገር ምን አለኝ አንተ? እግዚአብሔርን ትችላለህ። ኤኒዌይስ ፕራንክ ነው። እሺ አልሄድም አለው። ቀይ ቀበሮ ነኝ አልወጣም ከሀገር እባክህ። እና ጋይስ 100% ታርጌት አድርጓ። ላይክ ሼር ሰብስክራይብ እያደረጋችሁ